እና ይሄ ወንጌል የነገረን በክርስቶስ የተገለጠልን እግዚአብሔር ሞትን ሳይሆን ሕይወትን የሚወድ አምላክ ነው። ሕይወትን የሚወድ አምላክ። ይሄ በክርስቶስ የተገለጠልን እግዚአብሔር ለሞት የሚሰራ አምላክ ሳይሆን ለሕይወት የሚሰራ አምላክ። እግዚአብሔር ምን አለው? ማዳን አለው። እግዚአብሔር ለምን ይሰራል? ለማዳን ይሰራል። አንድ የምወደው ቃል አለ መዝሙረ ዳዊት ላይ በጣም 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 ሕይወቴን ፈጽሞ የሚነካው የለወጠውም አንድ ቃል አለ እና በዚህ ማስለውም ደስ ይለኛል። አባ አምላክ ነሰ አምላከ አድኅኖ የሚል ማለት ነው። ይረድአነ አምላክነ አምላክነ ወመድኃኒነ አምላክ ነሰ አምላከ ምን ማለት መሰላችሁ? አምላካችንስ የደህንነት አምላክ ነው ማለት ነው። አሜን። አምላካችን የምን አምላክ ነው? የደህንነት አምላክ። ደህንነትን ያደረገ ለደህንነት የሰራ እግዚአብሔር ለምን ይሰራል? ለደህንነት። ይኸውላችሁ የምናመልከው አምላክ ማዳንን ያደረገ አምላክ ነው። ስለዚህ ዳዊት ምን አለ? አፌ ጽድቅህን፣ ይገርማል፣ አፌ ጽድቅህን ሁል ጊዜ ማዳንህን እናገራለሁ።